ሱዳን በጦርነቱ ዳፋ አንዳንድ ቤተሰቦች ሳር እየበሉ ነው ተባለ። የሱዳን ጦር ሰራዊት ኤስኤኤፍ ካርቱም ከተማ የሚገኘውን ቤተ መንግስት በመቆጣጠር በ2 ዓመቱ የእርስ በርስ ጦርነት ወሳኝ የተባለውን ድል መቀዳጀቱን ተናገረ። የሱዳን መንግስታዊ ቴሌቪዥን ጦሩ ቤተ መንግስቱን ያስለቀቀው ከፈጥኖ ደራሽ ኃይሉ አርኤስኤፍ መሆኑን ዛሬ ማለዳ ዘግበዋል። ፈጥኖ ደራሽ ኃይሉ ቤተ መንግስቱ ጨምሮ የሱዳን በርካታ ሰፈሮችን ለበርካታ ጊዜያት ተቆጣጥሮ ነበር። በሁለቱ የሱዳን ኃይላት መካከል ጦርነቱ ከዛሬ 2 ዓመት ግድም ማለትም ሚያዝያ 7 ቀን 2015 ዓ.ም ከተቀሰቀሰ በኋላ ቤተ መንግስቱ ወዲያውኑ ፈጥኖ በደራሽ ኃይል ቁጥጥር ወድቆ ነበር። ይህ ድል ለሱዳን ጦር ሰራዊት ታላቅ እመርታ እንደሆነ ቢገለጥም ፈጥኖ ደራሹ ኃይሉ የካርቱም ደቡባዊ ክፍልን እና በዋና ከተማይቱና ተጎራባች ኦምዱርማን ከተማ መካከል ያሉ ቦታዎች አሁንም እንደተቆጣጠረ መሆኑን ተዘግቧል። 2 ዓመት በተጠጋው የሱዳን የእርስ በርስ ጦርነት ከ28,000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዘግበዋል። ከ3 ሚሊዮን በላይ ሰዎች ተፈናቅለዋል። ጦርነቱ በፈጠረው ረሃብ የተነሳ አንዳንድ ቤተሰቦች በህይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል።